በአንድ ጊዜ 9 ልጆች እውነትም ድንቅ የሚያስብል ብዙ ዶክተሮችን ዓለምን ድንቅ ያስባለ ክስተቱ የተከሰተው 2021 ነው። እኔ ዶክተር ጫላ ዲዳ ነኝ። ስለዚህ ነገር እነግራቸዋለሁ። ክስተቱ የተከሰተው 2021 በምድር አክማሊ ነበር። ስሟ ሀሊማ ይባላል። የ25 ዓመት እናት። እሷም ከዛ በፊት ወልዳ ማታውቅ ሲሆን 25 ዓመቷ ላይ ታረግዛለች። ካረገዘች በኋላም ሆዷ እየገፋ ሲመጣ ለክትትል ወደ ሆስፒታል ታቀናለች። እዛም ከሄደች በኋላ በአልትራሳውንድ ትታያለች። ስትታይ ብዙ ልጆች ማህፀኗ ውስጥ እንዳለ ይነገራታል። ግን በዛን ሰዓት የተነገራት ብዙ ልጆች 7 ልጆች ማህፀኗ ውስጥ እንዳለ ይነገራታል። በዛን ሰዓት 7 ልጆች ማለት በጣም ብዙ ስለሆነ ያንን 7ቱን ልጆች እዛ ማስወለድና ከተወለዱም በኋላ ለልጆቹ ሕክምናው በቂ ስላልሆነ ወደ ሞሮኮ ይላካሉ። በሪፈር ማለት ነው። ወደ ሞሮኮ ሪፈር ከተደረገች በኋላ ሀሊማ ሞሮኮ ደረሰች። ሞሮኮ ላይ እየተረዳች ትቆያለች። ሕክምናም ክትትልም እየተደረገ ቆየ። ከዛን እሷም ጊዜው ሲደርስ እዛም አልትራሳውንድ ታይታ ክትትሉ ላይ 7 ልጆች ነበር የተባለችው። ከዛን ወደ እርግዝናው እየገፋ ሲመጣ ለልጆቹም ለእናትየውም ጥሩ ስላልሆነ ኦፕራሲዮን ለማድረግ ይወስናሉ። ዶክተሮቹም ኦፕራሲዮን አረጉላት። ኦፕራሲዮን አድርጎ ሲያስወልዷት 7 ልጆች ሳይሆን 9 ልጆች ከማህፀኗ ፍሬ ይገኛሉ። 9ኙም ልጆች ሲወለዱ ኪሎአቸው ትንሹ 500 ትልቁ 1 ኪሎ ግራም ነበር። ከዛን ልጆቹ ቶሎ ብሎ ወደ ማሟቂያ ወይም ወደ ኒኩ ይወሰዳሉ። እዛም እየተረዱ ቆዩ። 5 ሴት ልጆችና 4 ወንድ ልጆች ወለደች። ሀሊማ በዚህ ወልዳ እና እሷም ልጆቹ በዛን ሰዓት ኒክ ውስጥ ከአንድ ወር በላይ የተረዱ ቆይቶ በብዙ ወራቶች እዛ ከቆዩ በኋላ ከዛን ይወጣሉ። ሁሉም በሰላም ጤንነታቸው ዛሬ ላይ 4 ዓመት አስመዘግበዋል። ይሄ ብዙ ዓለምን አጀብ ያስባለ ዶክተሮችንም ያስደነቀ ክስተት ነው። በጂነስ ቡክም ተመዝግቧል። ምክንያቱም ከዚህ በፊት እንዲህ በአንዴ 9 ልጆችን የወለደች አንድም እናት አልነበረችም። ይሄ የመጀመሪያ ነው።